ይሄ ምንድን ነው? ኧረ እኔ አላውቅም ዴቭ። ከአንተ እኩል አይደል እንደ እያየሁ ያለሁት። አንቺማ በደንብ ታውቂያለሽ እንጂ። እስኪ ና አንብቢ። ቆይ ከባርኮት ጋር እስካሁን ታወራላችሁ? በፍጹም አናወራም ዴቭ። ባርኮት ከሀገር ከወጣ በኋላ ጭራሽ ደውሎልኝ የማያውቅም። ቆይ እንዴት እንደዚህ ተጠረጥረኛለህ? ታዲያ ይሄ ምንድን ነው አደይ? እኔ እንጃ፣ እኔ አላውቅም ዴቭ። አደይ አትዋሽኝ። እኔ እውነቱን እንድትነግሪኝ ነው የምፈልገው። ይህ ምን እውነት ነው እሱ ዴቭ? በቃ መደባበቁ ምንም አያስፈልግም። እኔ ደግሞ ምንም አላልሽም። አደይ እውነቱን ንገሪኝ። የምን እውነት? ቆይ ምኑ ልንገርህ ዴቭ? ሲጀመር አበባና ወረቀት ስለተላከን የምጠርጠር የለብህ። ታዲያ ይህን እያየሁ እንዴት ልመንሽ አደይ? ሰየት አባሽ ሰራሁልሽ። ከአንተ ይህንን አልጠብቅም ዴቭ። ቆይ ከአንቺም ብሶ እየተናደርሽ ነው አደይ? አበባና እንደዚህ አይነት ነገር ተልኮልሽ እያየሁ ዝም ልበልሽ? ይኸውልህ ዴቭ፣ እኔ ለራሴ የምታመን ሰው ነኝ። አንተን ባልፈራ ፈጣሪን የምፈራና የማከብር ሰው ነኝ። ደግሞ ከባርኮት ጋር ማውራት ያቆምነው ገና ያኔ ሳይሄድ ነው። አይመስለኝም። አረ ነው እንደፈለግ አስበው። እኔ መናገር ያለብኝን ተናግሬያለሁ። እሺ ሎሚ ተራ ተራ ሎሚ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ። እሺ ዛሬ ምን ነው የጠፍተሽዋልሽ? ሮማን ስለሌለች ማሚ የሮማን ስራ እያሰራችን ነበር። ዛሬ ሮማን ያረፈች? አዎ እሷም አረፈች። የታባቷ እቺ ፍቅር እኮ ብዙ ስራ ነው ገና የሚቀራት። ታዲያ እዚህ ምን ትሰሪያለሽ? ሂጂ አግዣታ። ኧረ እሷን ተዋት ባካሹ። ምንድን ነው ተዋት? ሩታ ዘሯም አለች። ዴቪድ ነው። ዴቭ መናፈሻ ነው ያለው። የላይኛው ነው የታችኛው? እላይ ያለው። እሱ በቃ ቆይ ልትሄድ ነው? አዎ። ግን ምን ነው በሰላም ነው? በሰላም እንኳን ለአዲሱ ዓመት። አደይ መንገድ ላይ ያገኘኋት እና እናማ በጣም አዝናለች። ቆይ ለአደይ መንገድ የፈራው የሚያስቸግር ነገር አለ? ካለ ደግሞ በቃ ይፋ አውጣው። እኔ አደይ እንደዚህ ከፍቷት ደብሯት ላይት አልፈልግም። ባቡሬ አደይ በአሁኑ አጥፍታለች። ማለት ምን አጠፋች? አደይ በድብቅ ከባርኮት ጋር ሌላ ነገር ጀምራለች መሰለኝ። ባርኮት ማን ነው? የአደይ አፍቃሪ ነው። የፍቅር ወንድም ነው። ስሙ ባርኮት ነው የሚባለው። እቺ ልጅ ቆይ ስንት አፍቃሪ ነው ያላት? የሚገርም እኮ ነው። እሺ እሱ ደግሞ የት ነው ያለው? እዚህ አይኖርም። ለስራ ፊልድ ወጥቷል። በባዶ ሜዳ አደይ የኔ ናት እያለ ያወራል። በጣም ነው የሚያፈቅራት። እና እሷ ፈቀራት ፈለጋት ብለህ ነው እሷ የምታስለቅሳት? እሱ ብቻ አይደለም፣ አደይም ከእሱ ጋር ያወራችው ነገር አለ። አልገባኝም። ቆይ አደይ ፍቅረኛ ነቻ? የፍቅር ጥያቄ አቅርበላት ተቀብላለች። በጣም ነው የምትወድ። ግን ችግሩ እሷ ከአንተ ጋር ከተገናኘች በኋላ ወደ ቤት ስመጣ ሁሌ ደስተኛ አትሆንም። ቆይ ምን አድርጋት ነው? አላውቅም ባቡሬ። ማንን ማመን እንዳለብኝ ማንን ማመን እንደሌለብኝ አላውቅም። በጣም ነው ግራ የገባኝ። እሺ ዴቭ፣ እኔ በሀሳብ ላግዝ። ምን እንደተፈጠረ ንገረኝ። ዴቭ እና ባርኮት ደግሞ እነማን ናቸው? አይ እናንተ ልጆች፣ የእናንተ እድሜ እኮ በጣም አስቸጋሪ ነው። በመክራችሁ አትሰሙ። አደይ ከህይወት ተሞክሮ አንድ ነገር ልንገርሽ። እሺ ማዘሯ፣ ምንድን ነው? አደይ አንቺ ጥፋት ሳይኖርብሽ ጥፋት አለብሽ ከሚሉሽ ሰዎች ራቂ። የሌለብሽን አለብሽ፣ ያላደረግሽውን አደረግሽ እያሉ ከሚያሰሙሽ ሁሉ ራቂ። አይምሮሽም ላይ የሆነ ያልሆነ ነገር ይቀርጹብሻል። ስለዚህ ከእነዚህ ሰዎች ቶሎ ጥፊ። ማዘሯ ዴቭ አደይ ፍቅረኛ ነው ብታይ፣ በጣም ይዋደዳሉ። ግን በቃ ሁሌ እንደተጣሉ ነው። ፈተናቸው በጣም ነው የበዛው። ታዲያ ፈተና መብዛቱ እኮ ጥሩ ነው። አትፈትነኝ አይባልም። ወርቅስ በሳት ይፈተን የለ። መፈተናችሁ እኮ ነው ጠንካራ የሚያደርጋችሁ። ግን ይህን እድሜያችሁን አትመኑት። የሚያስደስታችሁ ነገር ሁሉ ትክክል ነው ማለት አይደለም። ከማረጋችሁ በፊት ቆም ብላችሁ ማሰብ አለባችሁ። እሺ ማዘሯ፣ አደይ ደግሞ ጎበዝ ልጅ ናት፣ አታሳፍረን። ማዘሯ ግን እንዴት ነው ሰው የሚታመነው? ሰው አይታመንም። እንዴት ሰው ታምኛለሽ ልጄ? ባይሆን አንቺ ታማኝ ሁኝ። እሺ ደግሞ በዚህ ልክ ወንድ ልጅ አታስቢ፣ አትጨነቂ። አላማሽ ላይ ብቻ አተኩሪ። እሺ በቃ ሊሞት እኔ ልሂድ፣ አንተ ተመለስ። አብደሻል። ዛሬ ሞ ቢስ አላስገባሻል። መጣ ይሻላል። አዎ እሺ በቃ እትዬ ካዩ ደስ ያላቸው ውጭ ነው።
ለውርደ ኧረ ቀስ አንተ ልጅ በጣም ትፈጥናለህ። ይኸውልህ ማሽን ቢሆን ኖሮ ይሄኔ ቁርጥርጥ ወጥቶ ነበር፣ ቆራርጦ ጥሎ ነበር። እሺ የእርጎ ዝንብ እንዴት ነህ እባክህ? ምን አዲስ ነገር ይኖራል? ያው ነው ሁሉ ነገር እንደነበረ። አፈር በበላው። እንዴት ነሽ በእናትህ? ልጅቷ ተጽናናች? አዎ ደህና ነች። ከትናንትና ዛሬ ይሻላታል። ሜልና ነው ሮማኔ በይ አንቺ ግቢ። ኋላ እትዬ ቆየች እንዳይሉ ብዬ እየፈራሁ ነው። ግቢ። ሮቢ ዳይመንድ ቻው። ዳይመንድ ባይ ባይ ፋሚሊ ብላለች ሩታ። ምን አላስነገናት ወት አስበላ ወት በላ ባይ ባይ ዳይመንድ፣ አደራህን እንዳትመለስ። አይደለ እንዲሁ ከልጅነቱ ጀምሮ እኮ ጫወታ ሲችልበት ባት እኮ እናንተ ሊያጣላ የሚፈልግ ሰው ሊኖር ይችላል። ማን ይኖራል? አሁን ያልከው ሰው ምናልባት በዚህ ልክ የሚወዳት ሰው ካለ እና አደይ ምንም የምታውቀው ነገር የለም እያልከኝ ነው? ምናልባት እኮ እሷ የምታውቀው ነገር ላይኖር ይችላል። ለምን አደውላት? ቆይ ምን ብዬ ልደውልለት? እስኪ ስልኩን ስጠኝና ልደውልለትና ላጣራ። እሺ 0942 እየጠራ ነው ግን አያነሳው። ታውቃለህ፣ አሁን ትንሽ ቀለል አለኝ። ከዚህ በላይ ነገር አለሙን ትረሳዋለህ፣ አትጠራጠር። አደይን ግን ማስከፋት አይቻልም። አሁን በልንድ እንዲህ ደወለ። አንሳው። ሄሎ፣ ሰላም፣ እንዴት ነህ? አለ የሆነ ነገር ለማጣራት ነበር። አደይን ታውቃታለህ? አይ ምንም አይደለም፣ ግን ከአንተ የተላከ አበባና ደብዳቤ ተልኮላት ነበር። አንተ አላክም? እርግጠኛ ነህ? ውይ በቃ ከሌላ ሰው ነው የተላከው ማለት ነው። ይህ ቀረበልኝ ወንድም። አይ አታስብ። እሺ በቃ ልጁ ስለ አበባ መላክ ምናምን የሚያውቀው ነገር የለም። ስለ አደይ ደህንነት ራሱን ይጠይቀኝ ነው። የምርህን ነው? አዎ ይሄ ልጅና አደይ አያወሩ። አንተ ዝም ብለን ይጠረጠርካት። ቆይ ታዲያ ማን ነው እንደዚህ የሚያደርገው? አላውቅም፣ ግን እባክህ ሰዎች በመሀላችሁ ገብቶ ሊያበጣብጧችሁ ሲሞክር እንዲህ በቀላሉ እጅ አትስጡ። አሁን በልሂድና አደይን ይቅርታ ጠይቃት። የፈጣሪ አለ። ቆይ ሻው ምንድን ነው የምላት? ታውቃለህ፣ በጣም ጨንቆኛለሁ። የምር አስከፍቻታለሁ። አዎ ግን ዝም ከማለት ነገሮችን በይቅርታ መምታት ጥሩ ነው። እሺ አመሰግናለሁ ባቡሬ። እሺ ፒስ። በቃ አያሳስብም። ስትፈልገኝ ደግሞ አጭልኝ። ነቅተሰል እንደ ምን ሆንክ? እስቲ ቀናበይ። ምግብ መብላት አለብሽ ከምትል ኪንጎን ያልበላም እንዴ? ለምን? እስካሁን እኮ ምግብ አልበላሽም። ለምንድን ነው ራስሽን የምትጎጂው? በቃ ተወው፣ ልጎዳው። ሲጀምር ከአሁን በኋላ ያላባባ እንዴት መኖር እንዳለብኝ ራሱ አላውቅም። ከአሁኑ በጣም መብላት አለብሽ፣ ያለበለዚያ መሞትሽ ነው። አልበላም። ኧረ እባክሽ ማን ይሰማሻል? አሁን መብላት አለብሽ። ነቢ አታስጨንቀኝ። ባለመብላትሽ ከአንቺ በላይ እየተጨነቁ ያሉት። አመሰግናለሁ። እንዴ ለምን ነው የምታመሰግኝ? ለአንቺ እኮ እነዚህ ቀናቶች በጣም ከባድ ናቸው። ደግሞ ሁሌም ከጎንሽ ነኝ። እሱማ እያየሁ አይደል እንዴ? በጣም እያስገረምከኝ ነው። ይቅርታ ከመጠል ለምኑ ነው? ምን አጠፋክ? እኔም ብለሽ ተከተለሽ መጥተሽ አባቴ ሰታያችሁ በማረፋችሁ በጣም አዝኛለሁ። ከምንም በላይ ጎዳኝ እሱ ነው ኪንጎ። አባቴ እኮ እንዳዘነብኝ ነው ጥሎኝ ሄደው። እሱን ይቅርታ የምጠይቅበት ጊዜ እንኳን አላገኘውም። ይኸው ጥሎኝ ሄደ። አይዞሽ ከመጠል፣ አሁን ግን መብላት አለብሽ። እንደ ስቶኝ አይምርብሽ። የሚያሳልፍ ነው በስራ በጭንቀትና በስጋት ነው። ግን አሁን ፈጣሪ ይመስገን ሁለታችንም ደህና ነን። ገና ብዙ ነገር ትሆናላችሁ። ወጣትነት በደስታው ልክ ብዙ ነገር ያሳያል። ማግኘት አለ፣ ማጣት አለ። በእጃችሁ ላይ ያለ የማታዩት ነገሮች ሁሉ